ሰላም ሰላም ቤተሰብ ናችሁ ደህና ናችሁ? በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው ባለ 4 በር ቁም ሳጥንና ሜትር ከ50 አልጋ ይዤላችሁ መጥቻለሁ። ያው ከነዋጋው ሁሉንም አሰራሩን አሳያችኋለሁኝ እየከፈትኩ ውስጥ ምናምን አሳያችኋለሁ ማለት ነው። ያው ዋጋውን ብትጠይቁ ልጆች ዋጋ እናገራለሁ ማለት ነው። ሙሉ ቪዲዮውን አዳምጡት እና መጨረሻ ላይ እናገራለሁ ማለት ነው። ይሄ እንደምታዩት ቁም ሳጥኑ ባለ 4 በር ነው። ከላይ የብርድ ልብስ ማስቀመጫ አለው ማለት ነው። ይሄን ኮንፈርት ትላልቅ ልብሶችን ማስቀመጫ እዚህ ጋር እንደምታዩት ደግሞ መደርደሪያ ያለው የታጠፉ ልብሶችን ማኖር ትችላላችሁ ማለት ነው። እንደምታዩት ሰፊ ነው፣ ትልቅ ነው ማለት ነው። እና ይሄን ይመስላል። በስራችን ላይ ሀሳብ አስተያየት ካላችሁ አስቀምጡልን እናስተካክላለን ማለት ነው። ይሄው እንደምታዩት መደርደር ትችላላችሁ ማለት ነው። እዚህ መሃል ላይ ደግሞ ሽቲዎችን ጀለብያዎችን መስቀያ ነው ማለት ነው። ይሄ እና መስታወቱም ከውስጥ ከውጭ ማድረግ ትችላላችሁ እናንተ እንደፈለጋችሁ። ይሄ የወንድማችን ምርጫ ነው። ከውስጥ ነው መስታወቱ ማለት ነው። እናንተ ከውጭ ማድረግ ትችላላችሁ። ይሄ ምን ይመስላል? ከዚህኛው ደግሞ ቁልፉ አለው ማለት ነው። ቁልፍ ሁለት አለው በሩ ላይ ያው ክፍተት እንዳይፈጠር ማለት ነው። እዚህ ጋር ደግሞ መሳቢያው ትላልቅ መሳቢያ ነው። 2 መሳቢያ ይሆንልኝ ብሏል ወንድሜ ያሊ። ያው ባዘዘ መሰረት እዚህ ልጓማ ወጣቱ ምሪት አድርሻለሁ ማለት ነው። ይሄን እቃ እናንተም ማሰራት ማዘዝ ከፈለጋችሁ ስልክ አስቀምጣለሁኝ ኮሜንት ላይ። ዩቲዩብ ሰብስክራይብ፣ ቴሌግራም አለኝ ግሩፕ፣ እዛ ገብታችሁ ያው የቤተሰባችን እንድትሆኑ በአክብሮት እጠይቃለሁ ማለት ነው። እና ኮሜንት ላይ አስቀምጣለሁ ሊንክ፣ የቴሌግራም እና የቲክቶክ ሊንክ አስቀምጣለሁኝ እና እየገባችሁ ፎሎ ላይክ አድርጉ፣ ሼር አድርጉና አበረታቱኝ ማለት ነው። እና ባለ 4 ቁም ሳጥን ይሄን ይመስላል ማለት ነው። እናንተ ቀለም ዲዛይን በፈለጋችሁ ማድረግ ትችላላችሁ። ዋጋው 38,000 ብር ነው። ቀጣይ ወደ ሜትር ከ50 አልጋ እንሄዳለን። ይሄ ሜትር ከ50 አልጋ ያው እንደምታዩት በቁም ሳጥኑ መሰረት ያው ማች ተደርጎ ነው የሰራው ማለት ነው። እና ወንድማችን አሊ እንደፈለገው አድርጌ ማች አድርጌ ሰርቼለታለሁኝ ማለት ነው። እናንተም በፈለጋችሁት አይነት ማሰራት ትችላላችሁ ማለት ነው። እና ያልጋ የተሰራው በሌዘር ነው ማለት ነው። ሙሉ ሌዘር ነው። ይሄው እንደምታዩት እነዚህ ሌዘር ቅርጽ ወጥቶ ነው ማለት ነው። ይሄ ቪነር ይባላል የተለጠፈው ወርቃማው። እናንተ ሌዘሩን መቀየር ትችላላችሁ ማለት ነው። ከለሩን መቀየር ትችላላችሁ። ቀይ አለ፣ ጥቁር አለ፣ ቡኒ አለ፣ በቃ ብዙ አይነት አለ። እሱን ለመምረጥ ከፈለጋችሁ ዲዛይኑን ቴሌግራም ላይ ገብታችሁ ግሩፕ ላይ መምረጥ ትችላላችሁ ማለት ነው። እና ይሄ ደግሞ ግርጌው ነው። እንደምታዩት ወንድማችን በላከልን ዲዛይን መሰረት ከኢንተርኔት ላይ አወርዶ ነው የላከልን ማለት ነው። እና ለመጀመሪያ ጊዜ ሲሰራ ነው እኔ ጋር። እንደምታዩት ያው ጥርት አድርገን ሰርተነዋል ማለት ነው። እናንተም ማንኛውንም ዲዛይን ከዩቲዩብ ላይ ከፌስቡክ ላይ አወርዳችሁ እኔ ጋር ማሰራት ማዘዝ ትችላላችሁ። በታማኝነትና በጥራት እሰራለሁኝ ማለት ነው። እና እንደምታዩት ነው። ቦንድድ ፍረሽ ከፈለጋችሁ ደግሞ በዚህ አጋጣሚ አለ እኔ ጋር ታናግሩኛላችሁ ማለት ነው። እና እዚህ ጋር መዋቢያ አለች ኮሜዶ፣ እዚያ ጋር መስታወት ይቀባላታል። እና መሳቢያም አለው ከወዳ በኩል 2 መሳቢያ አለው። ሜትር ከ50 በሌዘር የተሰራ አልጋ ይሄን ይመስላል። ከወደዳችሁ ታሳስታካላችሁ ኮሜንት ላይ አስቀምጡልን እናስተካክላለን።